በዓለም ላይ የተፈጠሩ የኢኮኖሚ ቀውሶችን በዘመናት የከፋፈልን ማቅረብ ከጀመርን አምስተኛ ክፍል ላይ ደርሰናል። ከአስራ አራተኛው ክፍለ ዘመን መጀመሪያ ጀምሮ መካከል ከ13ኛው 47 ጀምሮ የተከሰቱትን አምስቱን አቅርበንላችሁ ነበረ። ዛሬ አምስተኛው ክፍል በ1914 እስከ 1918 የተከናወነው አንደኛው የዓለም ጦርነት የዓለም ኢኮኖሚ ቀውሶች መካከል የሚጠቀስ ነው። እንግዲህ የዓለም አንደኛው ዓለም ጦርነት የተከናወነው ለ5 ዓመታት ነው። ሁለተኛውም ለ5 ዓመት ነው የቆየው። አንደኛው ለ5 ዓመት ነው፣ ከ1914 እስከ 1918 እና የውድመቱ አይነት ሁሉንም አይነት ውድመት ያስተናገደ ነው። የፊስካል ኪሳራ የነበረበት ነው። የሞኔተሪ ኪሳራ የነበረበት ነው። የኢንዱስትሪ ኪሳራ የነበረበት ነው። የዕዳ መዘፈቅ የነበረበት ነው። የሰዎች ብዙ ሕይወትም የጠፋበት ነው እና አንደኛ ዓለም ጦርነት የሚሊቴሪ ግጭት ብቻ አይደለም። ብዙ ሀገራቶች ዕዳ ውስጥ የተዘፈቁበት ነው። የገንዘብ አስተዳደር ስርዓት በጣም የተጣሰበት ነው። ሕዝብ የወደመበት ነው እና ደግሞ የ1930 ወደኋላ ያለውን የግሬት ዲፕሬሽንም ቀውስንም ውድቀትንም የወለደ ነው። ይሄ ጦርነት ለምንድን ነው የዓለም ጦርነት የተባለው የሚለውን የተወሰነ ሀሳብ መስጠት ይቻላል። ግን እነማን ነበሩ ጦርነት ውስጥ የሚለውን እንመልከት። መጀመሪያ ሁለት ቡድን ነው ያለው። አንደኛም ሁለተኛው የዓለም ጦርነት ላይ ስለ አንደኛው ስለምናወራ ሁለት ቡድን ነው። የመጀመሪያው ቡድን ጀርመን የምትመራው አለ፣ ሴንትራል ፓወር የሚባለው ጀርመን፣ ኦስትሮ ሃንጋሪ፣ የኦቶማን ኤምፓየርም አለ። ቡልጋሪያ 2015 ላይ ተቀላቅላለች። ጣሊያን ወጣ ገባ ትልበት የነበረው ቡድን ነው። ይሄ ደግሞ አላይድ የሚባለው ደግሞ ፓወር ነበረ። እንግሊዝ፣ ፈረንሳይ፣ ራሽያ የነበረችበት፣ ጣሊያን ገባ ወጣ የምትልበት፣ አሜሪካ፣ ጃፓን። ከዛ በላይ ይህንን ቡድን ወደ 30 የሚሆኑ ሀገራቶች ገብተውበታል። ሁለቱ ሀገራቶች ናቸው ግጭት የፈጠሩት፣ ሁለቱ ቡድኖች ማለት ትችላላችሁ። እና ታራ ጦርነቱ የዓለም የተባለው ለምንድን ነው ካላችሁ፣ አንደኛ እነዚህ ሀገራቶች ቅኝ የገዟቸውንም ሀገራቶች ሀብት ተጠቅመዋል እዚህ ጦርነት ውስጥ። ስለዚህ የዓለም የሚያስብለው አንዱ ምክንያት እሱ ነው። የአፍሪካ የእስያ ወታደሮች እዚህ ጦርነት ውስጥ ተሳትፈዋል። የሚገርማችሁ ኦልሞስት በድምሩ ወደ 70 ሚሊዮን ወታደር ነው የተሳተፈው የአንደኛው የዓለም ጦርነት ላይ። የባህር ኃይል ጦርነቶችም በዓለም ዙሪያ ተከስተዋል። ለምሳሌ እንግሊዝና ጀርመን ከሆነ ጠባቸው ቅኝ ግዛት የገዙባቸው ሀገራቶች ላይ ሳይቀር ነው ጦርነቱን ሲያከናውኑ የነበሩ። የንግድ መስመሮች በቃ የወታደር ቀጠና ነው የሆኑት እና 20ኛው ክፍለ ዘመንን ለመረዳት የሚያስብ ሰው አንደኛው ዓለም ጦርነት የኢኮኖሚ ቀውስን መረዳት በጣም ግድ ነው እና ጦርነቱ በጣም ትልቅ የሰዎች ሞት የተከሰተበት ነው። ወደ 20 ሚሊዮን ሰዎች የሞቱበት ነው ይሄ ጦርነት። 10 ሚሊዮኑ ወታደሮች ናቸው፣ 10 ሚሊዮኑ ደግሞ ሲቪሊያን ናቸው። ከእነዚህ ውስጥ ጀርመን 2 ሚሊዮን ህዝብ ሞቶባታል። ራሽያ ወደ 1.8 ሚሊዮን ህዝብ፣ ፈረንሳይ ወደ 1.4 ሚሊዮን፣ ኦስትሮ ሃንጋሪ ወደ 1.2 ሚሊዮን፣ እንግሊዝ ወደ 900 ሺህ ወታደሮች፣ አሜሪካ ኢቨን ወደ 116 ሺህ ወታደሮች ያለቁበት ነው። 10 ሚሊዮን ደግሞ የሚሆኑት ሲቪሎች ሞተዋል። በረሃብ፣ በበሽታ፣ በጅምላ ጭፍጨፋ የሞቱበት ነው ይሄ ጦርነት። ስለዚህ አንደኛው የፊስካል ስርዓት ነው የወደመው። በዚህ ጦርነት ውስጥ በርካታ ሰዎች የተሳተፉበት ነው፣ በርካታ ሀገራቶች የተሳተፉበት ነው እና የፊስካል ስርዓት የተበላሸበት ነው። ምክንያቱም ከ1914 በፊት የአንደኛው ዓለም ጦርነት ከመከሰቱ በፊት መንግስታት ትንንሽ ናቸው በአቅም ደረጃ እና በጀቶቻቸውን ጠብቀው ነው የሚሄዱት። የበጀት ጉድለት የለም። በቃ የሚሰበስቡትን ያውጣሉ። ስለዚህ በስርዓት ይመሩ የነበሩ ናቸው። ግን 1914 ላይ ወደ ጦርነቱ ሲገቡ ወታደራዊ አቅሞቻቸውን ማሳደግ፣ ለወታደራዊ አቅሞች የሚሆኑ ወጪ በጣም እያደገ መጣ። አሁን ጀርመንና እንግሊዝ በወታደራዊ አቅም ፉክክሩ ስለነበሩ ከፍተኛ ወጪ እያወጡ መጡ። ስለዚህ የኢንዱስትሪ አብዮቶቻቸውን ወደ ምን እያዞሩ መጡ ማለት ነው? ወደ ሚሊቴሪ ማጠናከር እየገፉት መጡ። እንዳውም ጦርነቱ ሊጀምር አካባቢ በ1913 አካባቢ ላይ ብዙ የአውሮፓ ሀገራቶች ለመከላከያ የመደቡት በጀት በጣም እየተለጠጠ መጣ። የጦርነት ዝግጅት ስላለ ከፍተኛ ብድር ውስጥ የጦርነት ቦንዶችን አዘጋጁ፣ ግብር ጨመሩ። ወደ ጦርነት ውስጥ ነበር የዞሩት። እንደውም
የሚሊቴሪ ወጫቸው ከጠቅላላ ሀገራዊ ምርት የአንዳንድ ሀገራቶች በጣም ብዙ እጥፍ ነው ያለፉ። አሁን ለምሳሌ እንግሊዝ ዕዳ መጠኗ እንኳን 25 ከመቶ ነበር ከጠቅላላ ሀገራዊ ምርት ወደ 30 ከመቶ ነው የደረሰው። የአሜሪካ ዕዳም 25 እጥፍ ነው ያደገው። የእንግሊዝ ዕዳ 5 እጥፍ ነው ያደገው። የፈረንሳይ ዕዳ በጣም ብዙ ነው የሆነው። ጀርመን በጣም በገፍ ነው ገንዘብ ታትም የነበረው። ስለዚህ የመጀመሪያው የበጀት ጉድለት የተከሰተበት ጦርነት ማለት የመጀመሪያው የዓለም ጦርነት ነው እና ብዙ ለውጦችን ነው ያመጣው። ጦርነቱ ብዙዎቹን አድቋቸው ስለነበረ በተለይ የሴንትራል ፓወሩ ተሸንፎ ስለነበረ ጀርመን፣ ኦስትሮ ሃንጋሪ፣ ኦቶማን ኢምፓየር፣ ቡልጋሪያ ምናምን የነበሩበት ቡድን ተሸንፎ ስለነበረ ከጦርነቱ በኋላ ሁኔታዎችን ለማስተካከል በጣም መቸገር ነበር። የቬርሳይ የሚባለው ስምምነት በኋላ በደንብ እናውራበታል። ግን ከጦርነቱ በኋላ ጀርመን ይሄን ዕዳ መክፈል አለባት የሚባል ስምምነት ውስጥ ለመግባትም ጥረት ሲደረግ ነበር። አሁን በጦርነት ላይ የወደሙት በጣም ብዙ ነው። ግን ከጦርነት በኋላ ደግሞ እስከ ማገገም ድረስ የነበረው እስከ 1930 ድረስ የነበረው ችግር ደግሞ በጣም ሰፊ ነው የሆነው። በቃ በጦርነቱ የተሸነፉት የነ ጀርመን ቡድኖች በተለይ ጀርመን ዋናዋ ስለነበረች በቃ ለጦርነቱ የወጣውን ሳይቀር የመክፈል ግዴታ አለባት ወደሚለው ነው የተመጣው። ይሄ የቬርሳይ ስምምነት የሚባለው በ1919 የተከናወነው ከዚህ ቀደምም አቅርቤላችሁ አውቃለሁ። የነ ጆን ሜየር ኬኔስ ስምምነት እዛ ላይ ነበረ። እሱ ጆን ሜየር ኬኔስ ስምምነቱ ላይ ነበረ እና ጀርመን መክፈል አለባት ኦልሞስት ወደ 130 ቢሊዮን ዶላር የሚሆን መክፈል አለባት የሚል ስምምነት ተፈራርመዋል በ1919 ጦርነቱ ካለቀ በኋላ እና መክፈል ያለባት እንዳውም በወርቅ ነው መክፈል ያለባት፣ በውጭ ምንዛሬ፣ በከሰል፣ በኢንዱስትሪ ውጤቶች። ይሄ የቨርሳይ ስምምነት ስህተት ነው። ሁለተኛው ዓለም ጦርነትም ወልዷል። የ1930 ዲፕሬሽንም አምጥቷል ከሚባሉ ምክንያቶች መካከል አንዱ እሱ ነው። ምክንያቱም ለጀርመን ከአቅሟ በላይ ነበር ክፈይት ስትባል የነበረው። ጀርመንን ለመቅጣት ግን ፈረንሳይ፣ ቤልጅየም እነሱ ከስረው ስለነበረ እነሱን ለመካስ በሚል አሳሰብ ነው የነበረው እና ይሄ የጀርመን ኢኮኖሚ በየ4 ቀኑ ዋጋዎች እጥፍ እንዲሆኑ ነው ያደርገው። በአመት 29,000% ዋጋ ንረት፣ በቀን እስከ 20 ከመቶ ዋጋ ንረት ነበረ። እንዳውም ወደ 1923 አካባቢ ላይ ደግሞ አንድ የአሜሪካ ዶላር 4.2 ሚሊዮን ፍራንክ ነበር ይመነዘር የነበረው። ቀውስ ውስጥ ነው የከተታቸው። ግን ጦርነቱ ምን እየወለደ መጣ? የወርቅ መገበያያ ይሄ የገንዘቡን ሁኔታ እየለዋወጠ ነው የመጣው። ምክንያቱም ይሄ ክላሲካል የሚባሉት የኢኮኖሚ ስርዓትን የሚከተሉት የነፃ ገበያን የሚከተሉት ወርቅ መገበያያ ገንዘብን ይተካል ብለው ነው የሚያምኑት። ሀገራት ባላቸው የወርቅ መጠን ልክ ነው ገንዘብ ማተም የሚችሉት የሚል አሳሰብ ነበረ። ደግሞ እውነትም ነው። አሁን ደግሞ ወደዛ እየተለወጠ ነው ዓለም። ጦርነቱ ግን ይሄን የማይቻል ነው ያደረገው። በቃ ጦርነቱ ስለሆኑ መተማመንም ስለሌለ መንግስታት እንዳይለዋወጡ ነው የታገዱት። የገንዘብ አቅርቦት በጣም ሰፊ ነው። ዋጋነት በፍጥነት ነው ያደገው። እንደው ከጦርነቱ በኋላ ራሱ ሀገራቱ ወደ ወርቅ ለመዞር ጥረት ሲያደርጉ ነበር። ግን የሚተምኑበት መንገድ ጤነኛ ስላልነበረ ተአማኒነት ጠፍቶ ነበር። በቃ ሲስተሙ ድጋሚ ሊያገግም አልቻለም። ስለዚህ የ1919 ከጦርነቱ በኋላ የነበረው የቬርሳይ ስምምነት ጀርመን በጣም ችግር ውስጥ እንድገባ ነው ያደረገው። ዋጋነት በጣም ከፍተኛ እንዲሆን አደረገ። በሁሉም ጦርነቱ ተሳታፊ ሀገራቶች በዋናነት ማለት በቃ ጀርመን ዕዳ መክፈል አለብሽ ተብሎ ቀርቦላት የነበረው ሁኔታ እሱን ለማሟላት ስትል በጣም ብዙ ብር ታትም ነበር። ወደ 132 ቢሊዮን ዶላር ነው ክፈይ የተባለችው። እሱን ለመክፈል ስትል በጣም ብዙ ብር ታትም ነበር። ይህን ጆን ሜየር ኬኔስ ይሄ የቬርሳይ ስምምነት ሲከናወን ስጋት እንዳለው ተሰምቶትም ነበር። ምክንያቱም ጦርነት ውስጥ ያለ ኢኮኖሚ መሰረተ ልማታቸውን ሳያሟሉ ተቋማዊ አሰራራቸው ሳይጠናከር ይሄን ሁላ ዕዳ መጫን በኋላ ችግር ያመጣል የሚል ኢቭን ይሄ እልህ ጀርመንን ለሁለተኛ ዓለም ጦርነት እንደጋበዛ ሳይቀር መጽሐፍ ጽፎ ነበር። ከዚህ ቀደም አቅርቤላችኋለሁ። ሄዳችሁ ዋሱን በላይ የሚለው ቻናል ላይ ብትመለከቱ ታገኙታላችሁ። በቃ ስለዚህ ጀርመን ይህን ችግር ለመወጣት በጣም ብዙ ብር ማተም ነው የጀመረችው። እስከ 1923 ድረስ ሰራተኞች ደሞዛቸውን በቀን 2 ሊያገኙ ነበር ደሞዝ። ምክንያቱም ዋጋነት ከፍተኛ ስለነበረ ቁጠባ በቃ እንደማያዋጣ አውቀዋል። ዋጋነት በጣም ከፍተኛ ነው። በሺህ ቤት ነው ዋጋነት የነበረው። መካከለኛ ገቢ ያለው የሚባለው የማህበረሰብ ቁጥር በሙሉ ነው የተበተነው።
ስለዚህ የኢኮኖሚ ውርደት የፖለቲካ አከራሪነትን እንዳስከተለባቸው ነው የሚታሰበው። ምክንያቱም ኢኮኖሚክስ ከጂኦፖለቲካ ጋር የሚገናኘው እንደዚያ ፖይንቶች ላይ ሲደረስ እና ይሄ የ1920ዎቹ ድክመት ነው የሚባለው። በቃ ከኢንዱስትሪ አብዮት በኋላ ሀገራት በጣም እያደጉ ነበር የነበረው። በጣም የበለጸጉ ያደጉ በቃ የነበሩ ነበር የሚመስለው፣ ግን ሲስተሙ የተረጋጋ አልነበረም። ስለዚህ አንደኛ ዓለም ጦርነት ሲመጣ ትርምስምሱ ነው። ፊስካሊ በቃ ለመብራት በጣም የተቸገሩት ወደ በጣም ከፍተኛ ሰዎች ከ16 ሚሊዮን ሕዝብ በላይ ነው ያለቀው በጦርነቱ። ከሞቱ ሰዎች በላይ ደግሞ ጦርነቱ ጠቅላላ ሀብቶቻቸውን በልቶባቸው ነበር በከፍተኛ ሁኔታ ማለት ነው። በከፍተኛ ሁኔታ ጠቅላላ አቅሞቻቸውን ወስዶባቸው ነበር። ጀርመን ከአሜሪካ ተበድራለች ችግሩን ለመፍታት። ጀርመን ለእንግሊዝና ለፈረንሳይ እንድትከፍል ግዴታ ውስጥ ገብታ ነበር። እንግሊዝና ፈረንሳይ ከአሜሪካ ዕዳ ነበረባቸው። እሱን ዕዳ መክፈል ነበረባቸው። ዕዳ እየተሽከረከረ በሙሉ አውሮፓን ድምጥማጡ ውስጥ እንዲጠፋ ነው የሆነው። እንደውም አሜሪካ በተለይ ግሬት ዲፕሬሽን ውስጥ ልገባ 1930 የነበረው ዲፕሬሽን ውስጥ ልገባ አካባቢ ላይ በ1929 እንደውም የምትሰጠውን ብድር ስታቆም ኮምፕሊትሊ ሲስተማቸው ነው የወደቀው። ስለዚህ ጦርነቱ የአውሮፓን የፋይናንስ ስርዓት ጥሎታል። ጦርነቱ ደግሞ የዓለምም ስለሆነ በጣም ብዙ የኃይል ሽግግሮችን አመጣ። ምክንያቱም ከአንደኛው ዓለም ጦርነት በፊት እንግሊዝ ለንደን ለፋይናንስ በጣም መሰረት የምትባለው ከተማ ነበረች። ከዛ በኋላ ግን አንደኛው ዓለም ጦርነት ሲጠናቀቅ ግን በቃ አሜሪካ ኒውዮርክ ነው የበላይ የሆነችው። አሜሪካ የዓለም አበዳሪ የሆነችበት ስርዓት ውስጥ ነው የገባችው። አውሮፓ የወረደችበት ወቅት ነው የተከሰተው። ስለዚህ ጂኦፖለቲካል አቅም ከአውሮፓ ወደ አሜሪካ ነው የዞረው። ስለዚህ ሪቢውልድ ለማድረግ በጣም ችግር ነው የሆነው። ዳይሬክት ጦርነቱ ውስጥ ከነበሩበት በላይ ከጦርነቱ በኋላ እነዛ ሀገራቶች እንዲያገግሙ ለማድረግ በጣም ፈታኝ ነበር የነበረው። ስለዚህ ምንድን ነው የሚባለው? አንደኛ ዓለም ጦርነት የመጀመሪያው የዓለም የፊስካልም የሞኒተሪም ቀውስ ነው የሚባለው። ፊስካል ማለት የገቢና የውጭ ጉዳዮች ጤነኛ እንዳይሆኑ የሆነው፣ የሞኒተሪ ደግሞ የሚባለው ዋጋነትን መቆጣጠር አልቻሉም። ዕዳቸው ከፍተኛ የሆነበት ቀውስ ነው። ዓለም በዚህ ነው የምታውቀው። የወርቅ ተአማኒነት የጠፋው አንደኛ ዓለም ጦርነትን ተከትሎ ነው። ስለዚህ ዶላር እንደ መተማመኛ ገንዘብ እንዲሆን የተደረገው ከዛ በኋላ ነው። በኋላ ደግሞ በደንብ እግሩን የረገጠው ደግሞ የብሪተን ውድ አግሪመንት 1944 ሁለተኛው ዓለም ጦርነት ሲጠናቀቅ ደግሞ እሱ እየባሰ ነው የመጣው። የሀገራቶቹ የዕዳ ሁኔታ በጣም የከፋ ነው የሆነው። ገንዘቦች አለመረጋጋት ውስጥ ነው የገቡት። ፖለቲካው በሙሉ ነው የተለወጠው። ይመሩ የነበሩ የአፍሪካ ሀገራቶች፣ የአውሮፓ ሀገራቶች በሙሉ ኃይላቸው እንዲያጡ ነው የሆኑት። ጦርነቱ በ1918 ቢጠናቀቅም ግን የኢኮኖሚ ውጤቱ 20ኛው ክፍለ ዘመን ድረስ አዲስ ለውጥ፣ አዲስ ችግር ፈጥሮ ነው ያለፈው እና በሶስት መሰረታዊ ነገር መክፈል ይቻላል የአንደኛ ዓለም ጦርነት የዓለም ኢኮኖሚ ላይ ያመጣውን። አንደኛው አውሮፓ ኢንዱስትሪ የተጀመረው በአውሮፓ ነው በ1750ዎቹ በኋላ ላይ ከእንግሊዝ ጀምሮ ማለት ነው። እንዳቀረብኩላችሁ ክፍል 3 እና 4 ላይ አውሮፓ ከአበዳሪ ወደ ተበዳሪ ነው የዞረችው። አውሮፓ ካለመሆኑ አንጻር አሜሪካ በተወሰነ መልኩ የተጠበቀች ብትሆንም ነገር ግን አላይድ የሚባለውን ፓወር እንግሊዝ፣ ፈረንሳይ፣ ራሻ ምናምን ያሉበትን ትደግፍ ስለነበር ኢቨን በጦርነቱ ከ116,000 በላይ ወታደር ነው የሞተባት አሜሪካ እንኳን ማለት ግን ሙሉን ያስገባች አልነበረች። ስለዚህ አውሮፓ ከአበዳሪ ወደ ተበዳሪ የዞረበት ወቅት ነው እሱ ወቅት። አሜሪካ ገለልተኛ ከነበረችበት ሚና ወጥታ አሁንም የምትመለከቷት የዓለም ዘዋሪ የፋይናንስ መሪ የሆነችበት ምክንያት የተፈጠረው ይሄ ጦርነት ነው የፈጠረው። ደግሞ ለተወሰኑ ሀገራቶች ደግሞ እንደ እድል ሆኗል። በተለይ ለቅኝ ተገዢ ሀገራቶች የነፃነት ጥያቄ ያነሱበት ወቅት ነው። ምክንያቱም አብዛኛው ቅኝ ገዢ አሜሪካ አፍሪካ ውስጥ እንኳን ቅኝ ግዛት የላትም። ላይቤሪያን ነው፣ እሱንም ለጦር ካምፕነት ነው ትጠቀም የነበረው እንጂ ቅኝ መገዛ አልነበረችም። እነ ፈረንሳይ እነ እንግሊዝ ከ18 እና ከዛ በላይ ሀገራቶችን ቅኝ ገዙ ነበር። በጦርነት አውሮፓ ውስጥ አቅማቸው እየቀነሰ ሲመጣ አፍሪካ ውስጥ ያላቸው ጫና እየቀነሰ እንዲመጣ ነው ያደረገው። እስያ ውስጥም ቅኝ ገዢዎች የነፃነት ጥያቄ እንዲያነሱ የሆነበት ነው። በ1960 ሁሉም አፍሪካ ቅኝ ተገዢ ሀገራቶች በሙሉ ራሳቸውን ነፃ ያወጡበት ነው። ምክንያቱም የ1940 የሚጀምረው ሁለተኛው ዓለም ጦርነት ደግሞ ነገሩን አባብሶ ስለነበረ፣ ስለዚህ በዓለም ላይ ከተከናወኑ ከፍተኛ የሚባሉ የኢኮኖሚ ቀውሶች መካከል በአምስተኛ ደረጃ ላይ ያለው በ1914 እስከ 1918 የነበረው ከ20 ሚሊዮን ሕዝብ በላይ
ያለቀበት ሁሉም የተወሰኑ የእስያ ሀገራቶች ጃፓን፣ ቻይናም አለች፣ ግን በጠቅላላ የሚባለው የአውሮፓ ሀገራቶች በሙሉ የተሳተፉበት ጦርነት ነው። የእሱ ውድመት ደግሞ ለበርካታ ዓመታቶች የቆየ ነው። ከ14 እስከ 45 እንኳን አልተጠናቀቀም። እሱ ለ20ና ለ30 ዓመታቶች በሙሉ አውሮፓ ቀውስ ውስጥ እንዲሆን፣ የዓለም ኢኮኖሚ ቀውስ ውስጥ እንዲሆን ያደረገ ምክንያት ነው። እንግዲህ እኛውን ለእናንተ ለማቅረብ ነው። ክፍል 6 ላይ ደግሞ ከዚህ ቀጥሎ ያለውን ግሬት ዲፕሬሽንን ደግሞ አቅርብላችኋለሁ። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን።